አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የተወደዳችሁ? በዚህ ቪዲዮ ኢንሻአላህ ዛሬ ስለ እስላማዊ መጽሐፍት እናወራለን። እስላማዊ መጽሐፍት የመጀመሪያው እስላማዊ መጽሐፍ ፕሪንት የሆነው መች ነበረ? የት ፕሪንት ተደረገ? የማን መጽሐፍ ነበረ? ሁለተኛውስ? ከዛ በኋላ የመጡ መጽሐፍቶች ምን አይነት ይዘት ነበራቸው? ኢትዮጵያ ውስጥ ፕሪንት ለማስደረግ የሚችልበት ሁኔታ ነበረ ወይ? እንዲሁም ደግሞ ባለሀብቶች ዑለሞች መጽሐፍትን ይጽፉ ነበር። ባለሀብቶች ሲያበረታቷቸው ነበሩ የሰዎች መጽሐፍትን እንዲጽፉና እንዳይሳትሙ። ከዛሬው ጊዜ ጋር እያወዳደርን ጸሐፊያንን አንባቢያንን ከባለሀብቱ ምን ይጠበቅበታል? ጸሐፊያን ለማበረታታትና መጽሐፍቶች ዲስትሪቢዩት እንዲሆኑ ማለት ነው። እና እንዲሁም ከአሳታሚዎች ምን ይጠበቃል የሚሉ ሀሳቦችን በእኔ እይታ ለማንሳት ትፈልጋለሁ። እዚህ ቪዲዮ ላይ የማነሳቸው ብዙዎቹ ሀሳቦች በዋናነት አሌሳንድሮ ጎሪ የተባለ ሰው ፕሪንት ካስደረገው ወይም ደግሞ ፐብሊሽ ካስደረገው ፔፐር ላይ ነው ብዙዎቹን የወሰድኳቸው። ርዕሱ ምናልባት ከፈለጋችሁት ኤርሊ ኢትዮጵያን ኢስላሚክ ፕሪንትድ ቡክስ ስፔሻሊ ፎከስድ ኦን ጀማልዲን አኒ የሚል ፔፐር ነው። ከፈለጋችሁት ቴሌግራም ቻናል ላይ አታች አደርግላችኋለሁ። እሱ ጋር ማግኘት ትችላላችሁ ማለት ነው። ቴሌግራም ቻናል ሊንኩን የማስቀምጥላችሁ ነው የሚሆነው። እንቀጥል። እንግዲህ በመጀመሪያ ኢትዮጵያ ውስጥ ፕሪንት የተደረገ መጽሐፍ ከመቼ ጀምሮ ነው ፕሪንት መደረግ የጀመረው ኢትዮጵያ ውስጥ ካለን ኢስላማዊ መጽሐፍት ከሁለተኛው ዓለም ጦርነት በኋላ ነው። ታዲያ ከዛ በፊት ፕሪንት የተደረጉ ኢትዮጵያዊ መጽሐፍቶች አልነበሩም? ኢስላማዊ ይዘት ያላቸው መጽሐፎች አልነበሩም ወይ ከተባለ ነበሩ። የመጀመሪያው ፕሪንትድ ኢስላሚክ ቡክ በ1906 ጀውሃረቱል ሃይደሪያ ፊ አቃኢድ ዲንያ የሚል የአባይ ሸንኪ መጽሐፍ ነበር ኢትዮጵያ ውስጥ ፕሪንት የተደረገው። ካይሮ ውስጥ አክቹሊ ግን ኢትዮጵያዊ መጽሐፍ ነበር። በሳቸው የተጽፎ ካይሮ ውስጥ ፕሪንት የተደረገ መጽሐፍ ማለት ነው። ኢትዮጵያ ውስጥ አሳታሚ ድርጅት ወይም ደግሞ ማተሚያ ቤት የተመሰረተው በ1906 ነው። ያኔ ጀማሉዲን አኒ መጽሐፋቸውን ፕሪንት ባስደረጉበት ዓመት ኢትዮጵያ ውስጥ ማተሚያ ቤት ነበረ። ነገር ግን ኢትዮጵያዊ ኢስላሚክ መጽሐፍቶችን ለማሳተም ተግዳሮት ነበረ። ያው ብዙ ጊዜ እንደምናውቀው ብዙዎቻችን ክርስቲያናዊ የሆኑ ይዘቶች ያላቸው መጽሐፍቶች እና እንዲሁም ዓለማዊ የሆኑ መጽሐፍቶች ካልሆኑ ኢስላሚክ ይዘት ያላቸውን መጽሐፍት ፕሪንት ለማስደረግ ትንሽ ከባድ ነበረ በወቅቱ ኢትዮጵያ ውስጥ ማለት ነው። ከዛ ጋር ተያይዞ እንደውም አንድ እዚህ አሁን የጠቀስኩላችሁ ፔፐር ላይ ምን ይላል? በደስታ ተክለወልድ በጻፈው የአማርኛ ትርጉም መጽሐፍ ላይ መዝገበ ቃላት መጽሐፍ ላይ ማለት ነው በወቅቱ ከቱርክ ከኦቶማን ተርኪ መጽሐፍት ይላኩ ነበር። ኢትዮጵያዊ ሀበሻ ውስጥ ኢስላሚክ ትምህርቶችን ለመስጠት የሚያግዙ መጽሐፍቶች ከኦቶማን ኤምፓየር ወደ ኢትዮጵያ ይላኩ ነበር። እንደውም አንድ ቦታ ላይ ምን ይላል? 30 ቡክስ በ30 ሳጥን ተደርገው ተልከው እንደነበረ ተጽፏል። እና ኢትዮጵያ ውስጥ ፕሪንት አይደረግም ነበር ማለት ነው። ያኔ በ1906 እንደነገርኳችሁ ካይሮ ውስጥ የታተመ የመጀመሪያው መጽሐፍ ጀውሃረቱል ሃይደሪያ ነበር፣ በአባይ ሸንኪ የተጻፈ ማለት ነው። እንግዲህ ይህ መጽሐፍ ምን አይነት ይዘት ነበረው? ስለምን የሚያትት ነበረ ካልን ቤዚክ የሆኑ ኢስላሚክ ቴዎሎጂ ኮንቴንቶች ነበሩት። ሁለት ኪታቦችን ሸርህ በማድረግና የተለያዩ አዳዲስ ሀሳቦችንም በማካተት ነበረ አባይ ሸንኪ ጀውሃር ኢብኑ ሃይደር መጽሐፉን ያዘጋጁት ማለት ነው ረሂመሁላህ። እነዚህ መጽሐፎች ማናቸው? የኢማሙ ሰኑሲ ኡሙል በራሂን እና አንድ ማን የሚባል ነው ኪፋያቱል አዋም የተባለ ኪታብ። እነሱ ሁለቱ ሸርህና አድርገውና አንዳንድ የራሳቸውን ቤዚክ የሆኑ እስላማዊ እውቀቶችን አጠቃለው ያዘጋጁት መጽሐፍ ነበረ ጀውሃሩል ሃይደር ረሂመሁላህ። እንግዲህ ይህ መጽሐፍ ወደ ካይሮ ከተላከ በኋላ አዝሃር ዩኒቨርሲቲ ውስጥ ይሰሩ የነበሩ በጣም ሊቅ እሳቸው ነበሩ ፕሪፍሪድ ያደረጉላቸው ወይም ደግሞ ሂስ ያደረጉት ይህን መጽሐፍ። ማን ይባሉ ነበር? እሳቸውም እንግዲህ ፕሮፌሰር ሙሐመድ አዝዙህሪ አልገምራዊ ይባሉ ነበረ። አዝሃር ዩኒቨርሲቲ ውስጥ ትልልቅ መጽሐፍቶችን በማዘጋጀት እና የተለያዩ ድርጅቶች በተለያዩ ግለሰቦችና ዑለሞች የሚዘጋጁ መጽሐፍትን ፕሮፍሪድ ወይም ደግሞ ሂስ በማድረግ ይታወቁ የነበሩ ሊቅ ናቸው። እንግዲህ ጀውሃረቱል ሃይደሪያ መጽሐፍ ጀውሃረቱል ሃይደሪያ መጽሐፍን ሂስ በሚያደርጉበት ሰዓት የሼክ ጀውሃር ኢብኑ ሃይደር ወይም ደግሞ አባይ ሸንኪን አዋቂነት የመሰከሩበትን ምስክርነት ታች ላይ መጽሐፍ ጠርዝ ላይ አስቀምጠው እንደነበር ይነገራል። ምን ይላል? one of the eminent learned men of the region of ነጃሺ
ሞዴል ኦፍ ደ ለርንድ ሜን ኦፍ ደ ቴሪቶሪ ኦፍ ሀበሻ ሲሉ አሞካሽተዋቸው ነበረ። አንቱ ሰው በአሁኑ ሰዓት ኢሚነንት ለርንድ ሜን በጣም ሊቅ ከሆኑ የተማሩ ሰዎች ከነጃሺ ከባቢ የተገኛችሁት እያሉ አሞካሽተዋቸው ነበረ። ሞዴል ኦፍ ደ ለርንድ ሜንስ ኦፍ ደ ቴሪቶሪ ኦፍ ሀበሻ ይሏቸው ነበረ። እንግዲህ ምን ያህል አዋቂ ምን ያህል አሊም እንደነበሩ ኪታቡ የኢማሙ ሰኑሲ ኢሙል በራህኒ ስለምን ነበር የሚያወራው ከተባለ ስነ መለኮትን ነው። ይሄ ጌትን ስለ አላህ ነው የሚያወራው፣ ስለ አላህ ባህሪያት፣ አላህን እንዴት ነው የአላህ መገለጫዎችን ነው የሚያትተው። እንግዲህ ኪታቡን ከፈለጋችሁት በኢንቦክስ ልጽፉልኝ ትችላላችሁ፣ ወይም ኮሜንት ላይ ጻፉ፣ የማጋራችሁ ይሆናል። ይህ ነበር የመጀመሪያው እስላማዊ መጽሐፍ። ሁለተኛውስ ካልን በሚገርማችሁ ሁኔታ ለመጀመሪያ ጊዜ ይሄ የጀውሃር አልሃይደርያ የተባለው መጽሐፍ ከወጣም በኋላ ሁለተኛው መጽሐፍ እዛው ካይሮ ውስጥ ፕሪንት እንዲደረግ 12 ዓመት መጠበቅ ነበረበት። ዑለሞችም እንደ ሀገር ማለት ነው መጠበቅ ነበረበት። ሁለተኛው መጽሐፍ የማን ነው ከተባለ የጀማሉዲን አኒ ኪታብ ነበረ። ኪፋየት ጣሊቢን የተባለ መጽሐፍ በ1918 ዓመተ ልደት የታተመ ማለት ነው። እዛው ካይሮ ውስጥ ነበር ይህም መጽሐፍ ለህትመት የበቃው። እዚህ ሀበሻ ውስጥ እንዳልኳችሁ ከሁለተኛው የዓለም ጦርነት በፊት ማተሚያ ቤቶች ነበሩ። እንዳልኳችሁ የኢትዮጵያ ማተሚያ ቤት የተባለ 1906 ላይ የተከፈተ ነበረ። እንዲሁም ብርሃንና ሰላም የተባሉ ማተሚያ ቤቶች ነበሩ በወቅቱ። ግን ኢትዮጵያዊ የሆኑ ኢስላሚክ ይዘት ያላቸው መጽሐፍቶችን ለማሳተም ፈቃደኞች አልነበሩም ማለት ነው። ሌላው እንግዲህ እንዳልኳችሁ የጀማሉዲን አኒ መጽሐፍት ለመውጣት በቅቷል ከ12 ዓመት በኋላ። ከዛ በኋላ ተፈሪ መኮንን ወይም ደግሞ አፄ ኃይለ ሥላሴ ወደ ስልጣን ከመጡም በኋላ የተለያዩ ማስፋፊያዎች ተደርገው ነበር በፕሪንቲንግ ፕሬሶች ወይም ደግሞ የማተሚያ ቤት ድርጅቶች። ግን ኢትዮጵያ ውስጥ ኢስላሚክ ይዘት ያላቸው መጽሐፍቶች ፕሪንት ለማስደረግ ብዙ ጊዜን ወስዷል። ከአፄ ምኒልክ በፊትም ሀረርና ድሬዳዋ ውስጥ የተለያዩ የፈረንሳይና የፕሮቴስታንትና የካቶሊክ እምነት ሚሽነሪዎች የተለያዩ ማተሚያ ቤቶችን ከፍተው እንደነበረ ድሬዳዋና ሀረር ላይ እየተንቀሳቀሱ የህትመት ስራዎች የሚሰሩ ማተሚያ ቤቶች እንደነበሩ ተጽፏል። እና አሁን ዋናው ነገር እንዴት ነው? አሁን ላይ መጽሐፍትን እንዴት ነው ትሪት እየተደረጉ ያሉት? ማተሚያ ቤቶች አሉ፣ ጸሐፊያን አሉ፣ አንባቢያን አሉ። ግን መጽሐፍት በበቂ ሁኔታ እየታተመ ነው ወይ የሚለው በጣም ትልቅ ጥያቄ ውስጥ ነው። አሁን ጥር 3 የሚመረቀው የኡስታዝ ሰይድ አህመድ ትልቁ ሰው የተሰኘ መጽሐፍ ሊወጣ ነው። ከዚህ መጽሐፍ ውስጥ የወጡ ስንኞች ነበሩ። ማዘል ማለት የሚል ግጥም፣ እሱን ስታነቡት ራሱ የሚሰማችሁ ፊሊንግ አለ። ሀውማች ሰውየው ጸሐፊው የረቀቁ ጸሐፊ እንደሆኑ ማለት ቃላት ላይ ምን ያህል እንደሚረቀቁ፣ በእውቀት ደግሞ በእውቀት እንመዝናቸውም ከተባለ ትልቁ ሰው የኛ ፈንታ የሚለውን የእሳቸው መጽሐፍ ላነበበ ሰው ትልቅ የተማሩ ሰው እንደሆኑ እና ለመጽሐፍም የበቁ ሰው እንደሆኑ መገመት ይቻላል ማለት ነው። ታዲያ ግን ይህንን ትልቁ ሰው የተሰኘ መጽሐፍ ከዚህ ሰው ሊታተም ሲነሳ 50 ብርና 100 ብር ከየሰው በቲክቶክ እና በተለያዩ መንገዶች መለቀም ነበረበት። ባለሀብቱ ምን ይሰራል እዚህ ላይ? ኢትዮጵያዊ ባለሀብት፣ ሙስሊም ባለሀብት መጽሐፍትን የሚያይበት መንገድ የተሳሳተ ካልሆነ በስተቀር አንድ ሰው በጣም ኡማውን ሊጠቅም የሚችል ብዙ ጸሐፊዎችን ሊያስነሳሳ የሚችል አንባቢያንን እንኳንም አነበብኩት ሊያስብል የሚችሉ መጽሐፍቶች በሚወጡበት ሰዓት ባለሀብቱ ምን ይሰራል? ለመጽሐፍት ያላቸው እይታ ምን አይነት ነው ካልን አሁን ላይ መጽሐፍ ላሳትም ገንዘብ ከሚባል አንድ ሰው ምናልባትም የመጽሐፍት መታተም ጥቅሙ ምንድን ነው? ፋይዳው ምንድን ነው ብለን መጠየቃችን ብዙውን ችግር ወይም ደግሞ ብዙውን ክፍተት ይሞላል ብዬ አስባለሁ። መጽሐፍት ሰዎችን ያነቃሉ፣ ማህበረሰብን ያነቃል። የሚያነብ ማህበረሰብ ከማያነብ ማህበረሰብ የማሰብ አቅሙ፣ ችግሮችን የመፍታት አቅሙ፣ ሰላማዊ በሆነ መንገድ ልዩነቶችን ሴትል የማድረግ አቅሙ ከፍተኛ ነው።
መጽሐፍት የሚያነብ ሰው ከማያነብ ማህበረሰብ ማለት ነው። አሁን ላይ እየተሰራ ያለው ስራ ምንድነው? ቲክቶኩ፣ ዩቲዩቡ እና የተለያዩ ኢንስታግራሙ ሰዎች ከመጽሐፍ ይልቅ የሚታዩ ቪዲዮዎችን፣ የሚደመጡ ነሽዳዎችን ማየትን ይመርጣል። ኦፍኮርስ በነሽዳና በተለያዩ መንዙማዎች ሰዎችን እስላማዊ የሆኑ ትምህርቶችን መስጠት ይቻል ይሆናል። ማንበብን ግን አያክልም። የሰው ልጅ በሚያነብበት ሰዓት የኢማጂኔሽን ከፍታው ይጨምራል። ለምሳሌ የነቢዩላህ ዩሱፍን ታሪክ በፊልም መልኩ ከመሰራቱ ይልቅ በመጽሐፍት መልኩ ቢጻፍ የሰዎች ኢማጂኔሽን፣ የሰዎች ለነገሩ የሚሰጡት ቦታ የተሻለ ነው ብዬ ነው የማስበው በግሌ ማለት ነው። ምናልባትም ስተት ከሆነ እናንተም ሀሳብ ልቀበል እችላለሁ። ግን መጽሐፍት ከቪዲዮም ከኦዲዮ ቦክስም አንድ መጽሐፍት በኦዲዮ ቦክስ ከሚለቀቅ መጽሐፍ ማንበብ ለኢማጂኔሽን ለአእምሮ ሰዎች ያነበቡ ሰዎች ለአንዳንድ ነገሮች የሚሰጡት ሪያክሽን የተረጋጋ ነው፣ የበሰለ ነው። ይሄ ጥናቶች የሚያሳዩት እንዲሁም ምሁራን የሚናገሩት ነገር ነው። ታዲያ ይህ ከሆነ አሁን ላይ ሙስሊሙ ላይ ያለው ልዩነት ሰፊ እንደሆነ ይታወቃል። ሰፋፊ ልዩነቶች አሉ። እነዚህ ልዩነቶች ሴትን ለማድረግ የመጽሐፍት መውጣት፣ አዋቂያን የሚጽፏቸው መጽሐፍት አንድ የሚያደርጉ ነገሮች ላይ የሚሰጧቸው ብይኖች፣ የሚሰጧቸው ትንታኔዎችን ማንበብ ችግሮችን በሰላማዊ መንገድ ሴትን እንድናደርግ ያግዘናል ማለት ነው። ባለሀብቱ ምን ይሰራል? ለምንድን ነው መጽሐፍት እንዲታተሙ የሚያደርገው? አስታውሳለሁ እኔ 2016 መሆኑ ነው ሰመር ላይ የአዲስ አበባ ነበርኩና የእኛ ፈንታ የተሰኘውን መጽሐፍ ለመግዛት አንዋር ዙሪያ ስዞር ማግኘት አልቻልኩም ነበር። እውነታ ነው። ለምንድን ነው ካለን መጽሐፍ ፕሪንት የተደረጉ መጽሐፍ አልቆ ነው ብዬም አላምንም። ካለቁስ ሁለተኛ ህትመት ለማድረግ ለምን ዘገየ? የህትመት ቤቶች ለምንድን ነው እያሳተሟቸው ያላደለው ይህን መጽሐፍት ብሎ መጠየቅም ጥሩ ነው። እንግዲህ ሙስሊሙ ባለሀብቶች ይሄ ናቸው። ይሄ ችግር እንዲቀረፍ ከተፈለገ ሙስሊም ባለሀብቶች ጸሐፊውን አይዞህ ልትሉት ይገባል ባይ ነኝ። ያኔ የነበረው የገጠሩ ማህበረሰብ እኮ ለአዋቂያን ለዑለሞች የነበረው አክብሮት እጅግ ላቅ ያለ ነበር። አሊም ወይም የአካባቢው ሼክ ካዘዘ ምንም ነገር ያደርጋል ማህበረሰቡ። ለዛ እንዲቀየር ከተፈለገ አንድ የሚያውቅ ሰው ብዙዎች ማስተማር ከፈለገ በወቅቱ የሆነ ትእዛዝ ማስተላለፍ ወይም ደግሞ መስጂድ ውስጥ ተገኙ ከተባለ ክተት ብሎ የሀገሬው ይከት ነበር። እንዲሁም ደግሞ አዋቂዎችን ራሱ እየመገበ ራሱ የእርሻ መሬት እየሰጠ ራሱ እያረሰ እንዲያስተምሩት ብቻ ያደርግ ነበር። ዛሬ የሚያውቁ ሰዎች፣ ጸሐፊያን፣ ዑለሞች ትሪት የሚደረጉበት መንገድ እንዴት ነው? የሚጽፉ ሰዎችን ወይም ደግሞ የሚያስተምሩ ሰዎችን በሚገባቸውን ክብር እየሰጠን ነው ወይ? ማህበረሰብ እንዲነቃ አንቂውን መንከባከብ አያስፈልግም ወይ? ይሄ እንደ ባለሀብቱ በዋናነት ማለት ነው እነዚህ የእውቀት ሰዎችን ለማገዝ ምን ያህል ቁርጠኛ ነው? ይሄ በጣም አሳሳቢ ጉዳይና መፈታት ያለበት ነገር ነው ብዬ ነው የማስበው። ይሄ ከሆኑ እነዚህ ነገሮች ከተሟሉ በእርግጠኝነት ልዩነቶቻችን እየጠበቡ የማሰብ አድማሳችን እየሰፋ ሰዎች ባነበቡ ቁጥር እየሰከሩና ችግሮችን ቀስ አድርጎ ሴት ለማድረግ የሚሄዱበት መንገድ ሰፊ ነው ይላሉ። ጸሐፊያን ደግሞ ሰዎችን ሊያነቁ የሚችሉ ልዩነትን ሊያሰፋ ሳይሆን አንድነትን ሊያጠናክር የሚችል የነቢይን መሐባ ከፍ አድርጎ 1400 ዓመታት ወደኋላ አሻግሮ ከሰሃቦች ጋር የመቀማመጥን ያክል ስሜት የሚሰጡ መጽሐፍትን እንድትጽፉልን አርቲስቲክ የሆኑ ነገር በማያሰለቹ ቃላትና በማያሰለቹ መንገድ እውቀትን እንድትሰጡ ገንዘብን ሳይሆን ማስተማርን ብቻ ትኩረት አድርጋችሁ ብትጽፉ። ሌላው አንባቢው ነው። አንባቢው አሁን ያለው የወቅቱ ሁኔታ ምንም እንኳ ለማንበብ ባይጋብዝም ወከባው ምናምን ለንባብ ባይጋብዝም
ከማንበባችን ይልቅ ማየታችንና ማድመጣችን የተሻለ ኦፖርቹኒቲ ቢኖረውም መጽሐፍት ካሉ ድረስ ለማንበብ እንጠናከር፣ ራሳችንን ለመለወጥ ብዙ እንጣር የሚል እይታ ነው ያለኝ። አሳታሚያን የምታሳትሙ ወይም ደግሞ የህትመት የፕሬሲንግ ድርጅት ባለቤቶች እባካችሁ በተቻለ መጠን ቶለሬት በማድረግ የህትመት ዋጋን ባለመጨመር መጽሐፍት ለህዝብ እንዲዳረሱ ደራሲዎች እንዲበረታቱ በማድረግ የድርሻችሁን ተወጡ ለማለት እፈልጋለሁ። ይሄ የኔ ሀሳብ ብቻ ነው። ሀሳባችሁን ብታጋሩኝ በጣም ደስ ይለኛል። የሚሞግተኝ ሰው እወዳለሁ። በግሌ እኔ ሼር ያደርጓቸው ሀሳቦች ያልተመቿችሁ ሰዎች ካላችሁ ጻፉልኝ፣ እንማማር። ተማሪ ነኝ፣ ለማስተማር አይደለም ሀሳቤን ሼር ለማድረግ እንጂ እና የእናንተም ሀሳብ ቢደርሰኝ በጣም ደስ ይለኛል። ሌላው በሌሎች ቪዲዮዎችም እንገናኛለን። በእርግጠኝነት የተለያዩ ሀሳቦችን እያነሳው የራሴን ምልከታዎች ለማስቀመጥ ሞክራለሁ። አበረታቱኝ። ቲክቶክ ላይም አካውንት አለኝ፣ እሱንም ፎሎ አድርጉት። በቃ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።